ሰጥተውን አቅፈውን አዝለውን እላያቸው ላይ ብንሸና እላያቸው ላይ ምንም ብናደርግ ምንም ነገር ስናደርግ ሳይጸየፉ ሳይቀየሙ እኛን ማሳደጋቸውን ተያያዙት። ቢኖራቸውም ባይኖራቸውም ቢመቻቸውም ባይመቻቸውም ፕራዮሪቲያቸውን ቢኖራቸውም ባይኖራቸውም ቢመቻቸውም ባይመቻቸውም ፕራዮሪቲያቸውን። በእንስሳቶች ዓለም እኮ እናት ትሆናለች። እንደው እንስሳቶች ቃል አውጥቶ አያወሩ። ያው የወለደችው ልጇ ቴኬር ስታረግ ያው የወለደችው ልጇ ቴኬር ስታረግ ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ዛሬ ትንሽ ኢሞሽናል ሆኜ ነው ወደ እናንተ የመጣሁት። የሆነች ጓደኛዬ ከልጆቿ ጋር ትጣላና ትጋጭና ወይ ጥል ሳይሆን ግጭት ነውና በጣም ምርር ብላ ስታለቅስ አየሁ። ተመለስኩ ወደ ኋላ ወደ ልጅነቴ እኔም ተመለስኩና አድገናል። ልክ ነው። ዛሬ ፕሮፌሽናሊ አድገሃል፣ የተለያየ ሀገር ሄዳችኋል፣ የተለያየ ነገር አግኝታችኋል፣ በህይወታችሁ ላይ ስኬታማ ሆናችኋል ወይም በስኬት ተጎናጽፋችኋል። ግን የዚህ ሁሉ ስኬት ምስጢሩ ማን እንደሆነ ታስታውሳላችሁ? ለኋላ ተመልሳችሁ። በጣም የሚገርማችሁ ሰው ማለት ትናንትና የነበረበትና ትናንትና ያለበትን ውለታ የማይረሳ ሰው ነው አይደለ? በእናንተ ሚዛን አይደል? በሰው ልጅ ሚዛን ሰው ማለት ትናንትና የመጣበትን መንገድ የማይረሳ ነው። እና ብዙዎቻችን ግን አንድ ነገር የረሳን ይመስለኛል። በተለይ ስለ ቤተሰቦቻችን፣ በተለይ ስለ እናታችን አይደል? እናታችንና አባታችን ማለት ነው። ምክንያቱም ላይክ እኔ እኮ እናቴ አትወደኝም፣ እኔ እናቴ ከኔ ይልቅ እሱን ነው የምትወደው፣ እሷን ነው የምትወደው የሚባሉት ቃላቶች ሁላችንም ቤት የተለመዱ ናቸው። እና እነዛ ቃላቶች ግን በተደጋጋሚ በማለታችን ከቤተሰቦቻችን ጋር ያለን ግንኙነት እንግዲህ አትርሱ። ትናንትና ቤተሰብ ስንል የኔ የዘር ሐረጌ ብቻ ሳይሆን እኔ የመጣሁበት ግንዴ ነው። ራይት። በተለይ እናቴ እንግዲህ ልጅነቷን፣ ውበቷን፣ መልኳን፣ ቅርጿን፣ ብዙ ነገሮቿን ለእኔ ስትል ነው ያጣችው። 9 ወር ቤት የሆና ጥላ የሆና ከለላ የሆና 9 ወር ከአጥንቷ ከሰውነቷ እየወረወርኩ እየወሰድኩ ደከመኝ ሳትል መልኳ ተቀይሮ መልኬን ቀየራ ወይ ይሄ ምናምን ሳትነጫነጭ አይደል? ለእኔ ኮንፈርት ምግቦቿን የምትመገበው ለእኛ ስትል ነው። ራይት። ወደኋላ ተመልሰን ትንሽ ወደኋላችንን ብንቃኝ ጥሩ ነው ብዬ ስለማስብ ነው። ስለዚህ 9 ወር ሳይመቻት ምናልባትም አንዳንድ እናት 9 ወር ሆስፒታል ተኝታ ምናልባት ሜቢ ሆስፒታል እንኳን ባይሆን ብቻ 9 ወር እንዴት እንደምታሳልፈው እሷና ፈጣሪዋ ብቻ ናቸው። እንግዲህ አርግዛችሁ ወልዳችሁ የምታውቁ እናቶች ምስክር ናችሁ። ምናልባት እድሜያችሁ እንኳን ገና ልጅ ብትሆኑ። ስለዚህ ወሊዳችን ላይ ያንን ያህል ሁሉ ጊዜ ዋጋ ከፍላ ደን ስትወልደን ደግሞ አስቡት፣ ምጥ የሚባለውን ነገር ወይም ደግሞ በሲኤስ ብትወልድ ምን ያህል በቃ ራሷን ሰጥታ ለልጇ ህይወቷ ሪስክ ውስጥ ከታ ለማን ስትል ለልጇ በቃ ለልጇ ጤንነት ስትል ያንን ህይወቷን ያ ሁሉ አደጋ ውስጥ ከታ ነው የወለደችው። ምጡ 12 ሰዓት 2 ቀን ሳምንት ሜቢ አንዳንዶቹ ሊቆይባቸው የሚችልባቸው ሁኔታዎች እንደዛ ወለደችን። ከወለደችንም በኋላ አለቀቀችንም። ምናልባት እንደ የፍየል ልጅ ሲወለድ በእግሩ ይሮጦ የሚሄድ አይደለም የሰው ልጅ። ተወለድን። ስለዚህ የግድ ቤተሰቦቻችን ናቸው አይደል ቴክ ኬር የሚያደርጉን፣ አባት እናት። ኢማጂን እኛ ምንም አቅም በሌለን በቃ ላይክ 3 ኪሎ ግራም በነበርንበት ወይም ሮኖ አንዳንዶቻችን ከዛ በታች ሊሆን ይችላል እጅ ማንሞላ መዳፍ ማንሞላ ህፃን ሆነን ምንም አቅም የሌለን ሰዓት ላይ ተንከባክቦ ሳስቶ ይሄ ልጅ የት ነው የሚደርሰው ብሎ ሳይንቁን፣ በኪሏችን መናቅ ነበረብን ግን ሳይንቁን ፍቅር ሰጥቶ ሙቀት ሰጥተው አቅፈውን አዝለውን እላያቸው ላይ ብንሸና እላያቸው ላይ ምንም ብናደርግ ምንም ነገር ስናደርግ ሳይጸየፉ ሳይቀየሙ እኛን ማሳደጋቸውን ተያያዙት። ቢኖራቸውም ባይኖራቸውም ቢመቻቸውም ባይመቻቸውም ፕራዮሪቲያቸው እኛ ነን። ቢኖራቸውም ባይኖራቸውም ቢመቻቸውም ባይመቻቸውም ፕራዮሪቲያቸው እኛ ነን። አንኮንዲሽናል ላቭ አይደል? ምንም ሳይጠብቁ ከኛ ምንም ኢን ሪተርን እኛ በዛ ሰዓት ምንም ልናደርግላቸው አንችልም። ነገ እኮ ሲያድግ ይጦረኛልን ብለውም አስቦም አይደለም አፍተር በቃ መስጠት ስለነበረባቸው መሆን ስለነበረባቸው ሆኑ። እዚህ ምድር ላይ ምንም አይነት አንኮንዲሽናል ላቭ ወይም ደግሞ ምንም ሳይጠብቁ
በምንም ያልተሳሰረ ማለት ይሄንን ካረግልኝ ይሄን አረግልሃለሁ ብሎ ኮንትራክት ያልሆነ ፍቅር ቢኖር የወላጅ ፍቅር ነው። እና እያደግን መጣን። ከዛ እያደግን ስንመጣ እኛን ቴክ ኬር ማድረጋቸውን ቀጠሉ። ታውቃላችሁ፣ ለእኛ ልብስ ገዝቶ ለእነሱ ልብስ አይገዙ፣ ለእኛ ጫማ ገዝቶ እነሱ በተቀዳደደ ጫማ አይዶን ነው። እኔ ሁሌ እናቴ እኔ እኮ እናንተን ለማሳደግ ብዙ ዋጋ ከፈልኩ ስትል ብዙ ጊዜ ይሰማሉ። እኔም ልጆችን ለማሳደግ ዋጋ ከፍያለሁ። ዋጋ መክፈሉ እንዳልኳችሁ ሪተርን ጠብቃ አይደለም እናቴም ስታሳድገኝ የነበረው። እኔም ሪተርን ጠብቄ አይደለም ልጆችን የምታሳድገው። ግን ሰዎች አይደለንም? ለምን የተቸገረን አረጋውያንን ስናይ እኮ ልባችን ይራራል። እኛስ ቤታችን ውስጥ ግን እናቶቻችን አባቶቻችን ምን ያህል ግንኙነታችን ጥሩ ነው? እያደግን ስንመጣ እኮ ቲቪታችን አብሮን አደገ። እያደግን ስንመጣ እኮ በእናታችን ማፈር ጀመረ። ለምን? እናታችን ትምህርት ቤት ስታደርሰን የሆነ ጎስቆል ያለች መልክ ነው ያላት፣ የለበሰችው ልብስ ያን ያህል አያምርም። ስለዚህ እንዳውም ትምህርት ቤት ይዘሽኝ አትሄጂም ሁላ የምንልባቸው ጊዜያቶች። ለወላጆች ቀን እናታችን ባትመጣ ደስ የሚለን ቀናቶች አሉ። ዋይ በቃ እናቴን ማፈሪያ ከኔ ማጅን ትናንት ያሳደገች ትናንት የወለደች የኔ መገኛ ምክንያት የሆነችን እናት ዛሬ አሮጊት ናት። በጣም ከባድ፣ በጣም ህመም አለ። የስ አይ ኖ አንዳንዴ ልጅነት ወይም አለማወቅ ነገሮችን በአስተዋይነት መልክ እንዳንኖር ያደርጋል። ግን ወላጆቻችን ከማንም በላይ የቅርብ ጓደኞቻችን መሆን ያለባቸው እነሱ ናቸው። ምክንያቱም ከምንም በላይና ከማንም በላይ እዚህ ምድር ላይ ፍቅር የሰጡንም የሚሰጡንም ዘላለማዊ ፍቅርም የሚወዱን እነሱ ናቸው። አሳዛኙ ታሪክ ግን ዛሬ ላይ የሚሰሙ ታሪኮች ወላጅ እና ልጅ አይገናኙም፣ ወላጅ እና ልጅ አያወሩም፣ ልጆች አኩርፈዋል፣ እናታችን ክፉ ናት፣ አባታችን ክፉ ነው፣ እናታችን እንደዛ ናት አይደል? ብዙዎቻችን ምላሳችን ላይ የሚደጋገመው የእናት ክፋትና የአባት ክፋት ነውና በየትኛው ዓለም ላይ ነው እናትና አባት ክፉ ሆኖ የተገኙት? በየትኛው ዓለም? በእንስሳቶች ዓለም? በእንስሳቶችም ዓለም እኮ እናት ክፉ ሆና አታውቅም። እንደው እንስሳቶች ቃል አውጥቶ አያወሩም፣ ግን በፍጹም ያው የወለደችውን ልጇን ቴክ ኬር ስታደርጉ ግን በፍጹም ያው የወለደችውን ልጇን ቴክ ኬር ስታደርጉ። ስለዚህ ነገሮች ሁናቴዎች ሳይመቹ ቀርተው አባትሽ ጥሎሽ ቢሄድ ወይም እናትሽ በሆነ ሁኔታ ጥላሽ ብትሄድ እድሜ ልክ ያንን ያሳለፉትን ችግር ሁሌ እየተነገራቸው ሁሌ በቃ እኛ እንቅጣቸው። እናቴ እኮ ጥላኝ ሄደች እኮ ተመችቷት አይደለም፣ በቃ ህይወትን ለማሸነፍ ስትል መሄድ ነበረባት። ጥላኝ ሄደች ህይወቷን ማሸነፍ ስለነበረባት፣ ህይወቱን ማሸነፍ ስለነበረበት፣ እናንተ ማደግ ስላለባችሁ ለእናንተ ብለው እኮ ነው ያንን ዋጋ ቢከፍሉት። ለእኔ ብላ ነው እናቴ ዋጋ የተሻለ ህይወት ልትሰጠኝ። ስለዚህ አንዳንዴ ህይወትን የተመለከትንበትና የወላጆቻችንን በተለይ የእናትን ሀቅ የእናትን ውለታ በምንድን ነው የምንመልሰው? በምንም አንመልሰው። የተበላሸ ሰውነቷን ትመልሽላታለሽ ወይስ የተበላሸውን ፊቷን የተበላሸውን ትናንትናዋን? ብዙ እናት እኮ በነገራችን ላይ እንደማንም ሰው ተምራ ትልቅ ቦታ መድረስ እየቻለች እኮ ለልጆቿ ስትል ብዙ ነገሮችን አሳልፋለች። እኛ ማን ሆነን ነው የምንተሳሰባቸው? ስንት ጓደኞች አሉን እኮ አይደለ? ውለታችንን ከምንም ከዜሮ የሚያጣፉ ግን ስቲል ጓደኞቻችን ናቸው ብለን የሆነ ድሮ እኮ ያደረገችልኝ ውለታ ያን እኮ እድሜ ልካችንን የምናስታውሰው አይደል? እነዚህ ሰዎች እኮ እድሜያቸውና ጉልበታቸውና ገንዘባቸውን እኔ ላይ ነው ኢንቨስት ያደረጉት። እኔ እኮ ኢንቨስትመንታቸው ነኝ። ስማቸውን ብቻ መሸከም ሳይሆን ደማቸውን ብቻ የምሸከም ጄኔቲካሊ ጂናቸውን ብቻ እንትን የምል ብቻ ሳልሆን የምሸከም ሳልሆን ቫሊዎቻቸው በቃ እነሱ የሰጡኝን ቫሊዩ የሰጡኝን ክብር እነሱ በሚገባቸው ሰዓት ክብር አይገባቸውም እንዴ? ከኔ እነሱ ገንዘቤን አይደለም የሚፈልጉት። ኢቭን እውነቴን ለመናገር የኔን ስጦታም አይደለም የሚፈልጉት። ቤት እንድገዛላቸው መኪና እንድገዛላቸው አይደለም የሚፈልጉት። ሰው የሚገባቸውን ክብር ትናንትና እነሱ እንደዛ አሳልፈው የሰጡኝን እንዳው መመለስ እንኳን አልችልምና ምክንያቱም አልችልም። እነሱ ተውት ሌላ ነገርና ከጀርባዋ ላይ እናቴ ጀርባዋ ላይ ሆኜ ያመለጥኳት መስሎ የምትደነግጠውን ድንጋጤ እንኳን መመለስ አልችልም። እንግዲህ የትኞች እሴቶቻችን ናቸው ወላጅን አኩርፍ፣ ወላጅን ናቀው፣ ወላጅን አሳንስ፣ ወላጅን አታናግር
ቢዚ ነኝ እማዬ መጥቼ ልጠይቅሽ አልችልም የሆነ ብር ልኬልሻለሁ። እናታችን ብር አይደለም የምትፈልገው እኛን ማየት ነው። አንድ ታሪክ ልንገራችሁ። የሆነ ጠቢብ ሲያወራ የሰማሁት እና አንድ ጊዜ አባት ፍርድ ቤት ይሄዳል እና በጣም ታዋቂ ሀብታም ነው ይባላል አባትየው እና ዳኛ ጋር ሄዶ ክስ ነው። እሺ አባት ለምንድን ነው የመጡት? ለክስ። ማንን ሊከሱ? ልጄን። ምን ነው? አይ ልጄን ሊከሰው ነው የፈለጉት። ሰው እንግዲህ እኛ አሁን አልሰማንም፣ ግን በዓለም ላይ እየተለመዱ ነው ናወዴስ። ልጅ አልጠየቀኝም፣ 5 ዓመት አልጠየቀኝም፣ በጣም ወዘተረፈ እና ለምንድን ነው የሚከሱት? አይ እኔ በቃ አባቱ ነኝና እኔን የመጦር ግዴታ አለበትና በቃ ብር እንዲሰጠኝ ይፈልጋሉ። ሰውየው ሀብታም ነው። ምን ነው አሉ ዳኛውም ስለሚያውቃቸው ሰውየው። አይ እኔ የምፈልገው በቃ $1 በወር $1 ያንጣልኝና ራሱ ደግሞ ዶላሩን በሰው አይላክልኝ ይምጣና ብሩን ይስጠኝ። በቃ የጠየቁት ብር እኮ $1 ናት። ቢኮዝ አሁን ያው ትገረሙ ይሆናል እና ከዛ በኋላ እሺ ከዛስ በቃ ግን ራሱ ነው ማምጣት ያለበት። ያቺን $1 የሚያመጣልኝ እሱ ነው። ያው አባት ነው እውነትም መብት አለው። በቃ ተፈረደላቸው። ከዛ ተፈረደላቸውና ያው ልጅዮ ተጠርቶ ተነገረው። እሺ ያለ እየተገረመ ነው ሁሉም ሰው ያኔ የነበሩት ታዳቢዎች ምንድን ነው ማለት ለምን $1 ጠየቁ? ከዛ ዳኛው አገኙትና ካለቀ በኋላ ይሄ ዳኝነቱ ካለቀ በኋላ አገኙትና ክቡር ዳኛ አላቸው አባትየው፣ እኔ ተገርመሃል አይደል? ለምን $1 ራሱ አምጥቶ ይስጠኝ ብዬ እንደጠየቅኩት ታውቃለህ አይደል? በማነው ተገረምክ አይደል አሉት። አዎ በጣም ገርሞኛል። እርሶ ሀብታም ነው፣ $1 መቼ ስለርሶ ምንም አይደለችም እና ገርሞኛል። አዎ እኔ ልጄን ላገኘው እየቻልኩ አይደል? ልጄ ቢዚ ነኝ እያለ እየሸሸ እና በሰውም እንዲልክልኝ አልፈለግኩት እና ራሱ እንዲመጣ የፈለግኩት ልጄን ማየት ስለሚያውቅ። አሳዛኝ ዜና፣ አሳዛኝ ታሪክ። ወላጆቻችን እኛን ማየት ነው እንጂ የሚፈልጉት ከኛ ምንም አይፈልጉም። ካኔ ኢማጂን እንደዚህ አይነት ታሪኮች እየተከሰቱ እንደሆነ እኛ ሀገር ውስጥም ወላጆቻችንን በዓል ካልመጣ ወይም የሆነ ኢንሲደንት ከሌለ ወይም ታመሙ ካልተባልን፣ ስለዚህ ትንሽ ስሜታዊ ያደርጋል እና ጊዜ ሳያልፈን የወላጆቻችንን መጨረሻ ህይወታቸውን መቼስ ምክንያቱም ትውልድን እየተካ ነው። እናቶቻችን እያረጁ ነው። አያቶቻችን የተወሰኑት አያቶቻችን ሄደዋል። የተወሰኑ አያቶቻችን ብቻ ትውልድን እየተካ ነው። ትልቁ ትውልድ እየሄደ ነው። ስለዚህ እናትና አባታችን እኛም ሳይሄዱብን ጊዜ ሳይረፍ ጊዜ ከረፈደ በኋላ ወደ ኋላ አይመለስም ጊዜ ሰው አሮን ነው ማለት ዛሬ ይሄ ያለው ፍቅር ምን እንደሆነ እየታወቀኝ አይደለም። ማለት ሰው ደረቅ ይሆን መጣን። ድሮ ባህላችንም አይደለም እሴቶቻችንም አይደሉም። አሮን ነው ብቻ ግን ድሮ እየተሰበሰብን እናወጋለን፣ እንጫወታለን፣ እንቀልዳለን። በቃ እነሱ የሚፈልጉት በቃ መተን ቤት ሞልተን ስንንጫጫ ነው ማየት የሚፈልጉት እንጂ ከኛ ምንም አይፈልጉም። እና ጊዜ ሳይረፍድብሽ ወላጆቻችሁን ጠይቋቸው። መቼ እንደሚሄዱ አይታወቅም። ትናንትና የነበሩ ሰዎች ዛሬ ያሉ ሰዎች ነገ አይኖሩም እና ይሄ እድል ነገ ላይኖር ይችላል እና ስለዚህ ምንም አይፈልጉም። በእርግጠኝነት ወላጆቻችን ከብራችን ይልቅ እኛ ከገንዘባችን ወይም ከሀብታችን ወይም ከኛ ስም ከኛ እነሱ እኛ ሕፃን ሆነን ምንም ሳይኖረን ልብስም ሳይኖረን ምንም ሳይኖረን የሚያውቁ ምንም ሳይኖረኝ እውቀት ሳይኖረኝ የዛሬ የተሸከምኩት ስም የተሸከምኩት ማዕረግ የተሸከምኩት ሀብት ሳይኖረኝ የሚያውቁኝ እነሱ ናቸው። ዛሬ ያለኝ ማዕረግ በሙሉ እንዲኖረኝ ያደረጉት እነሱ ናቸው። እኔ ምንም ሳልጽፍ የሚያውቁኝ እነሱ ናቸው። ዛሬ ላይ ሳልፈምስም እነሱ ናቸው። አቅም ባልነበረኝ ጊዜ አቅሜ የነበሩት እነሱ ናቸው። ስለዚህ እነሱም ዛሬ አቅም የላቸውም። እንዳንተ ሮጦ መስራት አይችሉም፣ እንዳንቺ ሮጦ መስራት አይችሉም። በጣም ልብ ይሰብራል። በነገራችን ላይ ልጅ ወልደው ልጅ ወላጅን አለመጠየቅ በጣም ልብ ይሰብራል።
መቼስ የሌላችሁን አድርጉ አይደለም፣ ግን ቢያንስ በምንችለው መልኩ በየጊዜው ወደኋላ ተመልሰን ከመጸጸታችን በፊት ወላጆቻችን ሳያመልጡን እንጠይቃቸው። አቅም እንሆናቸው። አቅም ባጡ ጊዜ አቅም እንሆናቸው። ጉልበት ባጡ ጊዜ ጉልበት እንሆናቸው። አይን በሌላቸው ሰዓት አይን እንሆናቸው። ይህ ተነጫነጭን ሳይሆን በጣም የሚገርም ይህ ተነጫነጭን አለ እኮ እነሱ ትናንትና እኛ 10 ስንሸናባቸው አልተነጫነጩ። ዳይፐር አስረህ ዳይፐር አስረህ እኮ እነሱ ነበሩ የሚያጥቡት። ዳይፐሩንም እኮ እነሱ ነበሩ የሚገዙት። እና ምን ባረግ ነው እኔ እናቴ ምልታል ምን ባረግ ና መመለስ ባልችልም አትሊስት ግን የእሷን ዱዓ መቀበል የእሷን ጸሎት ለእኔ እሷ የምታደርግልኝ ዱዓ ህይወቴን ያበራልኛል፣ ህይወቴ ላይ ትልቅ መሰላል ይሆነኛል። እና እንበርታ፣ እንጠንክር። ወላጆቻችን ጊዜ ሳያልፍና ከመጸጸት በፊት ወደኋላ ተመልሰን ወላጆቻችንን መልካም እንዋልላቸው። እድሜያቸው ቢገፋም ቢነጫነጩም ቢያሳዝኑንም ክፉ ናቸው ብለን ብናስብም በቃ መሆን ስለነበረበት ነውና እነሱ ክፉ ከሆኑ የእነሱን ክፋት እሱ ይጠይቃቸው። እኔ ግን እንደ ልጅ ማድረግ ያለብኝን ነገር ማድረግ አለብኝና ስለዚህ መልካም ልጅ ለመሆን እንጣር። አይነው ብዙዎቻችሁ መልካሞች ናችሁ፣ ግን መልካምነታችን እስከምን ድረስ ነው የሚለውንም እንድንቃኝበት ነው። በእርግጠኝነት ይህንን ቪዲዮ እስከ መጨረሻ እንዳያችሁ ሙሉ እምነት አለኝ። ለምታውቋቸው ወላጆቻቸውን ያኮረፉ ወላጆቻቸውን የሚወቅሱ የዛሬ 20 ዓመት የተከሰተው ነገር እንደ ዛሬ ጠባሳውን ተሸክሞ የሚሄዱ ሰዎች፣ ሁሌ የወላጆቻቸውን መልካም ነገር የማይታያቸው ሰዎች የምታውቁ ከሆነ ይህንን ቪዲዮ ላኩላቸው። ጊዜ ሳያልፍ የወላጆቻችንን ዱዓ እናግኝ፣ እንበርታ፣ እንጠንክር። ወላጆቻችን ብርታቶቻችን ናቸው። ወላጆቻችን የኛ እዚህ ምድር ላይ መኖርም መሳካትም ማደግም ምክንያት ናቸው። ስለዚህ ልምድ ካላችሁ ከዚህ በፊት የተከሰተ ነገር ካላችሁ ባካችሁ እስኪ ኮሜንት ላይ ጻፉልን፣ እንየው ምን እንደነበረ ህይወታችሁ። በተረፈ እንግዲህ መልካምን ጊዜ እመኝላችኋለሁ። ይህንን አዲስ ዓመት ከወላጆቼ ጋር በጣም ትልቅ ግንኙነት የሚፈጥርበት ትልቅ መመለሻ ወይም ደግሞ ሪተርኒንግ ፖይንት እንደሚሆን አምናለሁ። ለሁላችንም፣ ለእኔም ለእናንተ መልካም ጊዜ